galata sirratti fannifame baraware golole kenya turte gullalle paradala chawami biyom kurame ከተሞች ሲያድጉና ሲለሙ ምቹና የተቀላጠፈ የመሰረተ ልማት አውታሮችን ከመገንባትና ለአገልግሎት ከማቅረብ በላይ ሁሉም ስራዎች የነዋሪውን ተጠቃሚነት ማዕከል ያደረጉ መሆን እንዳለባቸው የዘርፉ እውነት ያስረዳል። በዚህም መሰረት በተለይም በከተሞች ውስጥ የሚከናወን የልማት ስራም ይሁን የከተማ መስፋፋት ነዋሪውን ከማፈናቀል ይልቅ የህብረተሰቡን ወግ ባህል ታሪክና ማንነት ጠብቀው የተሻለ የኑሮ ደረጃን የሚያስገኙ መሆን ይኖርባቸዋል። ከዚህም በመነሳት የአገሪቱ መዲና የሆነችው ፊንፊኔ በእድገት በልማትና በመስፋፋት ሂደቷ ውስጥ ከነዋሪዎቿና በዙሪያዋ ካሉት አርሶ አደሮችና አካባቢው ጋር ያላትን ግንኙነትና ውጤቶቹን እንዳስሳለን። ቆየት ባለው ጊዜ ፊንፊኔ በውስጧና በዙሪያዋ ነዋሪ የሆኑ አርሶ አደሮች ባህል ወግ ታሪክና ማንነታቸውን ጠብቀው ሲኖሩ ከነበረበት ሁኔታ በስርዓቶች ጫና በአመራር አካላት ግፊትና በከተማ እድገትና ልማት ተጽዕኖ ከቀይና ከኑሯቸው ሲፈናቀሉ ትላንት የኖሩበትን አርሰው አምርተው በወዛቸው የከበሩበትን የእንስሳት ሀብቶቻቸውን ያሰማሩባቸውን መስኮች ብሎም አካባቢውን ያስዋቡትን ወንዞችና ተራሮችን እያሰቡ ማንነትና ትውልዳቸውን ብቻ ይዘው መኖራቸውን ታሪክ ያስረዳል። አዲስ አበባ ራሷ ጉልሌዎች ገላኖች የሚባሉ ከጥንት ጀምሮ የሚኖሩ ኦሮሞዎች ናቸው። በዚህ አካባቢ ነው የሚኖሩት። ከተማ አልነበረችም፣ ገጠር ነበረች። በ1867 ዓመት ምህረት እንደ ኢትዮጵያ አቆጣጠር ማለት ነው ንጉስ ሚኒሊክ መጥተው እንጦጦ ላይ ሰፈሩ ከቱፋሙና ጋር ተስማምተው ማለት ነው። ከዛ ከእንጦጦ ወደ ታች ወረዱ። ከ12 ዓመት በኋላ አካባቢውን በደንብ በጦር ከተቆጣጠሩትና በፈረንጅ ወይም ደግሞ በአውሮፓውያን የጦር መሐንዲሶችና አማካሪዎች ከተቆጣጠሩ በኋላ እሳቸው ሐረር ተዋግቶ ሲመለሱ ባለቤታቸውና ራስ ጎበና ናቸው ቤተ መንግስቱን የሰሩት እዚህ ዳለቲ ላይ ታላቁ ቤተ መንግስት የሚባለው ቦታ ላይ ያደጅ የነ ጉዳ ዱላ ወይም የነ ዱላ አርኤ አረዳ ነበር። አረዳ ማለት የመኖሪያ ምድር ማለት ነው፣ ቀዬ ማለት ነው አረዳ ማለት እና የነ ጉዳ ፍትራሪ ኩታ ዱላን ከዛ አስነስተው ግማሹን ቤተሰብ ወደዚህ ወደ ሳሪስ ግማሹን ወደ ሆለታና ወደ አዲስ ዓለም እንዲሰፍሩ አስገደዳቸው። ጉልሌዎቹ በሙሉ ወደ አርሲ እንዲባረሩ ተደረገ። ምክንያቱም እዚህ አመጹ ጉልሌ አናሰፍርም። እዚህ ነዋሪው የቱለማ ኦሮሞ ከኦሮሞዎች ውስጥ የቱለማ ጎሳ የሚባለው ገላኖች ጉልሌዎች እና ኤካዎች ጉምብቾች እነዚህ ናቸው ይኖሩ የነበሩት። በዚህ የተነሳ ከተማዋ እዚች አራዳ ማለት ነው ጎርጊስና አካባቢው ፒያሳ 4 ኪሎ ዳለቲ የንጉሱ ማረፊያ ቦታ ባልደራስ ከሳንቺስና ቀርሳ የሚባሉ ቦታዎች እና ከዛ በላይ እስከ እንጦጦ ያለው ነው በቤተ መንግስት የተያዙት። ሌሎቹ በራሶች ነው የተያዘው የጦር አለቃዎች ማለት ነው። እነኚህ የጦር አለቆች በየቦታው ራስ ብሩ ሰፈር፣ አባኮራን ሰፈር፣ ራስ ገነሜ ሰፈር፣ ራስ ዳርጌ ሰፈር ራሶች፣ ደጃዝማች ፍትራሪ ብሩ ሰፈር እንደዚህ እየተባለ ነው ለራሶች ደግሞ የራሳቸውን ተከታይ ወታደሮች ማስፈር ጀመሩ። መሬት እየሰጧቸው ቤት እንዲሰሩ ማለት ነው። በተለይ አዲስ አበባ ውስጥ ማለት ነው። የሂደት ጊዜ ስርዓቶችና ትውልድን ሲሻገር ፊንፊኔ ነዋሪዎቿን ይዛ ማደግን ሳትታደል ከልክ ያለፈ መስፋፋቷ የነዋሪዎቿን ማንነት ያደበዘዘ ሆኖ ይታያል። ሸገር በመጀመሪያ በሚኒሊክ ሰራዊት ነበር ህዝቡ የተፈናቀለው። ቀጥሎ ደግሞ በጣሊያን ነው የተፈናቀለው። ጣሊያን ደግሞ ልክ ኦሮሞንም ሆነ ሌሎቹን ወደ አዲስ ከተማ አጋዘ። መርካቶን የአበሻ መኖሪያ ያረገ። ጠቅላላ አበሻ ጥቁር የተባለ ኦሮሞም ይሁን አማራ ማንኛውም ነገር መርካቶ እንደጂ ነው ብሎ የነባር የጥንት ህዝቦች ከተማ ብሎ መርካቶ መሰረተ። ፒያሳ ግን የነጮች እንዲሆን አደረገ። 4 ኪሎና ፒያሳን ጨምሮ ማለት ነው። እንደውም ኳስ ግጥሚያ ሁሉ ያካሂዱ ነበር መርካቶና ፒያሳ ማለት ነው። የፈረንጆችና የጥቁሮች ኳስ ቡድን ነበር ብዙ ጊዜ
ይፎካከሩበት ነበር ይሄም አንድ መፈናቀል ጊዜ ነበር ጣሊያን ጊዜ በቀዳማዊ ኃይለ ሥላሴ ጊዜም መለስተኛ መፈናቀል አለ ምክንያቱም ያን ጊዜ ብዙ መፈናቀል የሌለው መሬቱ በባላባቶች ተይዞ ነበር በእጃቸው ነው ያለ የባላባቶች ፈቃድ ሲሆን በእነሱ ፈቃድ ነው ማስተር ፕላን ተሰርቶ መንገዶች የሚሰሩት ያለ በለዛ እነዛ ሀብታሞች ናቸው ደጃቸው ትንንሽ ቤቶች እየሰሩ የሚያከራዩት እስከ ቀዳማዊ ኃይለ ሥላሴ ድረስ እንደዚህ ነበር በጣም አልተስፋፋችም ከተማዋ በመጠኑ መንገዱን ተከትሎ ነበር የጣሊያን ማስተር ፕላን ባወጣቸው መንገዶች የተስፋፉት መንገዶቹ በአምስቱ በሮች በደርግ ጊዜ ነው ከፍተኛ ለውጥ የተደረገው በመሬት ዘርፋና በኦሮሞዎች ከከተማ ውስጥ መፈናቀል በገበሬዎቹ መፈናቀል ምክንያቱም ደርግ መሬት ለአርሶ አደሩ አለ አወጀ እግረ መንገዱን ግን የማስተር ፕላን ማስፋፋያ ከተማ ማስፋፋያ መሬት እያንዳንዱ ቀበሌ ይሸጥ ነበር ከብር ከ3 ብር ጀምሮ ከብር ከ50 ጀምሮ እያንዳንዱ ቀበሌ መሬት ይመራ ነበር ያን ጊዜ ይሄም ትልቅ መፈናቀል ነበር በህብረተሰቡ ላይ እርሻ ቦታዎችን ይያጣ የከብት ማዋያ ቦታዎችን ይያጣ ሄደ የልጆች የእግር ኳስና መቦረቂያ መጫወቻ ቦታ ሁሉ ወደ ቤት እየተቀየረ መጣ በደርግ ጊዜ ማለት ነው ደርግ ከሄደ በኋላ ደርግ በሙሉ መሬት ናሽናላይዝ አድርጎ ነው የሄደው ከዛ በኋላ ኢህአዴግ ሲመጣ ደግሞ ያለ አንዳች ተቀናቃኝ ፕላን እየሰሩ ብቻ የገበሬውን መንደር እየወሰዱ በ3 ብርና በብር ከ50 ካሬ ሜትር እያሉ መቸርቸር ጀመሩ መሐንዲሶች ክፍለ ከተማዎች እንደልባቸው መሬት መስጠት ጀመሩ ቦዝ በእውቀትና በጥረታቸው ኑሯቸውን ለማሻሻልና ዛሬን አሸንፎ ለማደር የሚታትሩትንና በዳው ህዝብ እምነት የተሰጣቸውን ስልጣን ባልተገባ መንገድ በመጠቀም ከሀገርና ከህዝብ እውነት በላይ የሆነ የተድላን ኑሮ የዘለቁ ጥቅም ያሰራቸው ዜጎችን የኑሮ ልዩነት ጫፎችን የታዘበች በሀገር ሰማይ ስር ያለች የሀገር መዲና ናት ገበሬው ተፈናቀለ ብዙ ዘበኛ ሆኗል በየቦታው ሂድ ዘበኞቹ የዚህ አካባቢ ኦሮሞዎች ናቸው የቤት ሰራተኞች የዚህ ትምርቱ አልነበራቸው ለምን አልተማረም የሌለ ጉዳይ ነው በወቅቱ ያለ መንቃት ሊሆን ይችላል ለመማረም እድል አጥቶ ሊሆን ይችላል እንደዚህ አይነት ችግር ነው የተገጠመው ማለት ነው በዚህ በመፈናቀል በተለይም በመጨረሻው በኢህአዴግ ዘመን መሬትን ደርግ ናሽናላይዝ አድርጎ ነፃ ስላደረገ ግለሰቦች ባለ ሀብቶች ባለ መሬቶች ስላልነበሩ መሬት ደግሞ የመንግስትና የህዝብ ስላለ የመንግስት ደግሞ እንደፈለገ ካሳ ከፍየው ስላለ ይሄ ካሳ ምን ያህል ነው ገበሬው ምን ያህል ይከፈለዋል እንዴት ይቋቋማል ሌላ ጉዳይ ነው ይሄ ከምንም አልተቆጠረም ይሄ ነው ትልቁ በደል በገበሬ ላይ ደረሰው ማለት ነው የነዚህንና የመሰል ጥፋቶችን ሚስጥር የሰደረችው ፊንፊኔ ከታሪክና ከህግ አግባብነት ያለፉ ፍላጎቶችና ድርጊቶች የተስተዋሉባት መሆኗ መዲናዋ ዛሬ ለለውጥና ለፍትህ ሲባል የሚነካው ሁሉ የሚያስጮህባት የሚገለጠው ሁሉ ተያያዥ ታሪኮችን የሚያስነብብባት ብሎም ለለውጥ ጉዞ ፈተና እንቅፋትና መሰናክል ሆኖ ተጋርጦባታል ሲቀጥልም ባለፉት አመታቶች በከተማዋ ውስጥ በልማት ስም የተከናወኑት ስራዎች የጀርባ እውነታቸው ሲዳሰስም ኗሪውን ህዝብንና ሀገርን ከመጥቀም ይልቅ ኑሮን ያከበዱ ብዙሃኑን ያፈናቀሉና ለላቀ የችግርና የፈተና ኑሮ ይዳረጉ የህብረተሰቡን ያብሮነት ያኗኗር ዘይቤን ያፈረሱና ኗሪዎቿ ባህል ታሪክና ማንነታቸውን በሳቢያቸው ይዘው እንዲሸሹ ያደረገ ሆኖ ይስተዋላል amma sabni keenyas bittinnaa'e afaan keenyas bade ilma abaluuti jenneetu wal hin beeknu amma warra isaanii hoggaan dur maqaan beeke malee ijoollee isaanii hin beeku አሁን ህዝባችን ተበትኖ ቋንቋችን ጠፍቶ የከሌ ልጅ ነው ብለን አንተዋወቅም ቀድሞ አብረን የነበርን ሰዎችን ስም እንጂ ልጆቻቸውን አላውቅም አኒ ከነገዲሱ ስትሙ ከንቆቴ ቡላ እና ኦሮሚያ ጅሩስ ዋን ዱበት የፈመስ ዱበቻው ጅሩስ ከነገዲሲሳ ጅሩ ናማ ወላካ ካና ቡቃያች ደም ዱጎማ ዱበቹ ዱጋ ዱበን ነው ተይች ለፋ ወይራሩፍ ዳንጋ በለፈቹ ኩናኮ ጅሩ ተይች ኮት የሚያሳዝነኝን ነገር ልንገርህ ስለ ኦሮሞ አርሶ አደር ቀደም ሲል ኦሮሚያ በነበርኩበት ጊዜ ተናግሬያለሁ
አሁንም እየተናገርኩ ነው። ነገር ግን እውነት ለመናገር ከዚህ ከመሃል ከተማ ተፈናቅሎ የወጣው ህዝብ በጣም ያሳዝነኛል። ያሉት ጉዳዮች እንዳሉ ሆኖ ሰው ከመሃል ከተማ ተፈናቅሎ ውሃ፣ መንገድ፣ መብራት ሳያገኝ የኛ ሀገር ሰው ደግሞ ባለ ሃይማኖት ሆኖ ሳለ ቤተ እምነት እንኳን ሳያገኝ ነው ከከተማ ውጭ መኖር እንዲጀምር የተደረገው። በዚህ እነሱም ሆነ አርሶ አደሩ ተጎጂዎች ናቸው። መሆን የነበረበት እኮ ግን ከተማ ትንሽም ቢሆን ወደ ላይ ነበር ማደግ የነበረበት። የፊንፊኔን ጉዳይ ደግሞ ሁሉም ሰው ያውቀዋል። ጤናማ መስፋፋት አይደለም ያለው። የከተማ መስፋፋት አይደለም ችግር የሆነው። ከተማ ሲስፋፋ እንዴት ነው እየተስፋፋ ያለው ነው። የከተማ የሚስፋፋበት ከተማ የሚያድግበት የእድገት አስተሳሰቦች አሉና ከተማ መሬት ላይ እንዳይሰፋ ባሉት መሬትን ቆጥቦ በመጠቀም ከተማ እንዲሰፋ የሚደረግበት አርባን ኮንቴይንመንት የሚባል አለ። ሁለተኛው ደግሞ ከተማው ዝም ብሎ እንደፈለገው እንዲሰፋ የሚተውበት ደግሞ መንገድ አለ። እሱም አርባን ስፕሮል ይሉታል። እሱን በሶስት መንገድ ይከፈላል። ከተሞች መንገዶችን ተከትሎ የሚሰፉበት ስትሪፕ ዴቨሎፕመንት የሚባለው፣ ከተሞች ደግሞ እንደገና ዝም ብለው ሰፋፊ መሬት በመስጠት ለተለያየ አላማ ለመኖሪያ ቤትም ይሁን ለሌላም ቢዝነስ ከተማ ትልልቅ መሬቶችን በመስጠት ከተማ ዝም ብሎ ወደ ጎን እንዲለጠጥ የሚደረግበት አግባብ አለው። መላው ኗሪዎቿንና የአካባቢውን ተፈጥሮ ያላቀፈውና ስውር በሆነ መንገድ ጥቂት ቡድኖችን ማዕከል አድርጎ የቆየው አብዛኛው የፊንፊኔ የልማት ፕሮጀክቶች ውጤትም ህዝብ የተሻለ ልማትን ናፍቆ እንዲኖር ከማድረግ ይልቅ ሰው ተክቶ ያፈራውን ሀብት በገንዘብ በመተመን አዲስ ኑሮን በመመስረት ፍራቻ ብሎም በመፈናቀል ስጋት ውስጥ ሆኖ እንዲኖር ያደረገ መሆኑ ይታያል። በዚህም አፍሪካዊቷ መዲና ፊንፊኔ ኗሪዎቿን የገፉ ዛሬ ባረፉበት ነገን ለመዝለቃቸው ስጋት የሆኑ የኔነት የራቃቸውን ኗሪ አልባ ፕሮጀክቶችን ከውናለች። ይህም አብዛኛው ኗሪዎቿ ከተሰራው ልማት በላይ የወደመባቸውን የልጅነት ትዝታ ያደጉበትን ቀዬ ጠረን ናፍቀው እንዲኖሩ አድርጓል። በሌላ በኩልም ህዝብ የአመራር አካሉን ውሳኔና ተግባር በጥርጣሬና በፍራቻ እንዲመለከት ያደረገ የጥላቻ መንፈስ ፈጥሯል። በዚህ አይነቱ ሂደትም ልማት በሚለው ምክንያት ኗሪዎች ከቀያቸው ከተፈናቀሉ በኋላ በምትኩም ኗሪውን ከተማዋን ብሎም ሀገርን መጥቀም የቻሉ አንዳችም ነገር ሳይሰራባቸው አካባቢዎቹ ለረጅም ዓመታት ታጥረው መቆየታቸውንና አሁን ከተማ አስተዳደሩ በእንደዚህ አይነት ተግባራቶች ላይ እርምጃ ሲወስድ ታይቷል። ብዙዎችንም አስደስቷል። ይህ በከተማዋ ውስጥ ከተፈጸሙት ተግባራቶች ጥቂቱ ነው። ዋለመቱ keessatti mul'ata lafa hojii wal qabate tokko seeraan misoomaaf mootummaanis abbootiin qabeenyaas jaarmaaleen addas fudhatanii sirnaan kan misoomsantu jira. Gama biraatiin immoo seeraa ala otoo namni hin beekin yookaan immoo caasaa mootummaa keessanii toorkii jiruun lafti magaalaa Finfinnee akka malee weeraramee jira. ከመሬት ጋር በተያያዘ ሁለት ነገር ይስተዋላል። አንደኛ መንግስት፣ ባለሀብትና የተለያዩ አካላት በህጉ መሰረት መሬት ወስደው በአግባቡ እያለሙ ያሉ አሉ። በሌላ በኩል ደግሞ ሰው ሳያውቅ ወይንም በመንግስት መዋቅር ውስጥ ባለው ሰንሰለት ምክንያት የፊንፊኔ ከተማ መሬት በጣም ተወሯል። መወረሩ ብቻ ሳይሆን ደግሞ ለልማት አልዋለም። ታጥሮ ለረጅም ዓመታት የተቀመጠ መሬትም አለ። አሁን መሬት ብቻ አይደለም እየመለሰን ያለነው 1500 የሚሆኑ በህገወጥ መንገድ የተያዙ የቀበሌ ቤቶችን ተረክበን ለደሃው ህዝብ አስተላልፈናል። በህገወጥ መንገድ የተላለፉ 4000 የሚሆን የጋራ መኖሪያ ቤት መልሰናል። የሲሆን የተለያዩ ዘመቻዎች አሉ። በማህበራዊና በተለያዩ ሚዲያዎች ዘመቻዎች ይደረጉብናል። ቢሆንም ሁሉም ለግል ጥቅሙ ነው ያን የሚያደርገው። እኛም ለህዝብ ጥቅም ነው የምንሰራው። ያው ሄዶ የህዝብ ጥቅም አሸናፊ መሆኑ እንደማይቀር ይታወቃል። የከተማው ማህበረሰብም በተከናወነው ስራ እምነት ስላለው ሁሉንም በአይኑ ስላየው ሲደግፈን ቆይቷል። ፊንፊኔ ለከተማው ኗሪ የሚቀርቡት የነበሩ የተለያዩ የግብርና ውጤቶች ምንጭ የሆኑት በዙሪያዋ የሚኖሩት አርሶ አደሮችም የራሷ ጸጋና ሀብት ለመሆናቸው ደንታ ሳይኖራት በልማት ስም አፈናቅላ ህይወትና ተስፋቸውን አጨልማ ማንነትና ታሪካቸውንም አደብዝዛለች። ላፍቲ ኩን ጀቹን ላፍቲ ኩን ከናክያምቲ ከናባክ ያድምቲ ከናካከዩ ትያት ከዝምቲ
አነ ፍራ ካሰ አማ ደሰው ቢራ ገውት ሲተለካ የመሬት የኔ አይደለም ያባቴም አይደለም ያያቴም አይደለም እኔ ከራሴ ጀምሬ ደሶ ጋር እስክደርስ እቆጥርልሃለሁ ደጉ ደምሴ ባላለው ደምሴ ብራቱ ሩማ ጅሎ ደሶ እናም በደሶ ስም የተሰየመው የቅርሳ ደሶ መሬት ሄዶ እኔ ጋር ደረሰ አባቴ ይህን አውርሶኛል ዛሬ ግን እኔ ለልጆቼ የማወርሳቸው ነገር የለኝም አሁን ምንም ላወርሳቸው አልችልም አቅም ካለኝ እስከቻልኩት ድረስ እንዲማሩ ደግፋቸዋለሁ ልጆቼ ደርሰው ራሳቸውን ካወቁ የቀን ስራም ቢሆን ሰርተው መማርና መኖር ይችሉ ይሆናል ካልሆነ በአሁን ጊዜ ታውቁታላችሁ ሐሺሽ ቤት ጫት ቤትና ቁማር ቤት ተስፋፍቷል ልጆቼ ያንን ይለምዱብኝ ይሆናል ልጆቼ ዞሮ መንግስትን ያስቸግሩ ይሆናል ዱባይስ ነሬኒ ገራዳኑምቦ ይሰላፈከኛ ይሰቦታዳኑ ቡክስ ይሰዳይምትተኛ ቤሎፍቴቹ የቦታችን ነገር ከመሬታችን የተፈናቀልንበት ልጆቻችን የተራቡበት ሁኔታ ምንም ቢሆን ከውስጣችን አይጠፋም ረክነን ቀምኑ ፈአነት ጉሩራነት እንደልቢ ከኛ ረክነ መነከኛ አማላነት ኑስሞ ተዝናናነት ወና ሰባከኛ ካይነት ቆነ ቡላ ሽግሪን ቀምኑ ሸማቺ ሞት ባለፉት ጊዜያቶች ችግር የለብንም ነበር ጭነን ሸጠን ቤታችንን አሟልተን እኛም ተዝናንተን እንደ ልባችን አርሰን እንኖር ነበር አሁን ያለ ፍቃዳችን ያለ ፍላጎታችን መሬቱ ለልማት ይፈልጋል ብለው ያላንዳች ምክር ከኖርንበት እንድንነሳ ወሰኑብን ስብሰባ ጠሩን ሴቶች ባንድ ወንዶችም በሌላ ሰልፍ እንድንይዝ አደረጉን ለሴቶች ባንዲራ ያለበት ነጥላ ነገር ሰጧቸው ለኛ ለወንዶቹ ደግሞ ለመስቀል በዓል ለማጌጥ እንገዛ የነበረውን አይነት መለዩ አለበሱን ለካስ ለሐዘናችን ነበር እንዲህ የሚያስጌጡን ከዚያም ኑፈርሙ አሉን ሴቶችንና ወንዶችን ለየብቻ እንድንፈርም አደረጉን ከባለቤቴና ከራሴ ጋር እንኳን ሳልማከርበት ታፍኜ በዚህ መልኩ መሬቱን ወሰዱብን አሳባኪያ ሀዳ ወራት ያውጊኑቱን ተማከሪን ለፈከኛ ከነዳኒ ካኖቱን ጀሪን አፈነም ነቹ ረንጀመሬ ከጨለፍቲ ጉርጉረሜራ ገዘባ ከጨን ቀርጢ ከጨለካ ወደረ ቀርጢ በእነመለ ካሬ ለግደይሳን ቀርጢ የነመለ ካሬስ ንቤ ንሙን ከዛሬ ጀምሮ መሬታችሁ ተሽጧል የካሬውን ስፋት ለኩ ተባልን እኛ መሬታችንን በቀርጢ እንጂ ካሬ ምን እንደሆነ አናውቅም ያባቴን መሬት እንዲህ ያለውን ቦታ ካሬ ምን እንደሆነ ሳላውቅ ይህን ያህል ብር ደርሷል ገንዘቡን ውሰድ ተባልኩ ተቀበልን ባንክ ያስገባነውም ያላስገባነውም ገንዘብ ነበረን ከዚያም እንዳናርስ ተከለከለን አምርተን ከቤት በተመገብንበት በአመቱ ለሸመታ ገበያ ወጣን የስንት ጀግኖች እናት ያርሶ አደር ሚስት የሆነችው ባለቤቴ ማዳበሪያ ተሸክማ እህል ለመሸመት ገበያውን ማሰስ ጀመረች አቅም እያለን ማረስ እየቻለን ሸማች ሆንን ገንዘቡም አለቀ እኔም የቀን ስራ መስራት ጀመርኩ የግድ ነው ተኝቼ አልሞትም ያው አሁን በሽተኛ ሆኜ ተቀምጫለሁ ባለቤቴ እየተንገላታችብኝ ነው እነዚህ ከብቶችም የኛ አይደሉም የዘመድ ናቸው እዚህ ትንሽ ቦታ ስለቀረችን ነው እኛ ጋር ያሉት እንጂ የዘመድ የፈጣሪ ናቸው ኒቲን ድርሰ ገበሬ ወቱታኑ ወቱላፋኑ ሸማቺታን ዱኔ ለፈንገኘ ጅራኔ ነመንታን አከተ እንጥልጥሊ ረጅራ ጉባራ ጅራ አከሰቀላት አከን ይያረን ደምባስ ከባሪ ጀራኒ ነው ተርጋኒ አፋናኑ ይዳን ሞተን ከመሬት አላረፍን ወይም ኖረን ሰው አልሆንም በእንጥልጥል ነው ያለነው እንዳንገነባ ደምባስ ከባሪ ብለው ይልኩብናል ያስሩናል አጥሬን እንኳን አላጠባበኩትም ከብቶቼ ደጅ ነው የሚያድሩት ልጆቼም እንደ ውሻ ቡችላ መሬት ነው የሚያድሩት አልጋ ልግዛብል እንኳን ያው ደምባስ ከባሪ ነው የሚላክብኝ በልጆቼ ከመወቀሰው በላይ 3 ቀን አስረውኛል ህጋዊ ፖሊስም አይደለም ህጋዊ አስተዳደርም አይደለም ይህ ነው ያስቸገረን አሁን መንግስት ይህን አይቶልን ከፈጣሪ ጋር ከህዝብና ከሀገር ጋር ሆኖ ልጆቻችንን ምን እንደሚያደርግልን እሱ ያውቃል ካንከናሞ ትቤኩ ጋሞቱማን ከኛ ከደላሌ ዋቃዮ ወጅን ረቢ ወጅን ብያ ወጅን ገነዘቤ
waan ijoollee teenyaa godhu isa beeka. በዚህም የአካባቢውን ባህል ታሪክና ማንነት ከማጥፋት በተጓዳኝ ግብርናን የኢኮኖሚዋ መሰረት ባደረገች ሀገር መልማት የሚችል ሰፊ የመሬት ሀብት ከግብርና ስራው ውጭ መሆን ችሏል። ሳርስ ጊዜ ባንክ ቤት ዱባ ከና ጅርቲ ብሪ ሰገልታመት ኩንታላ ተቆጣፊ ጣፊ አራም ብሪሲ ጣፊ ነራ እንጂራ ብሪ ኩማ ሰዲን ነርገታ በአንድ ወቅት ሳሪስ ከባንክ ቤት ጀርባ አንድ ኩንታል ነጭ ጤፍ በ90 ብር ሸጫለሁ። ዛሬ ነጭ ጤፍ አለ በ3000 ብር ይገኛል። ይህ አካባቢ ለከተማው ምርት አቅራቢ ነበር። 854 ፈጬ አረብሳ ሁሉ ሲያዙ እህል ተወደደ። እኔ በጆግ በ30 ሳንቲም የሸጥኩትን ጓያ ዛሬ በ30 ብር እየገዛው ነው። አንጉመስ እንጀራ 30 ሳንቲም ጉረ ሽሮ ጋዮ 30 ሳንቲም ዱምቡሎ ዶልቼ ሰደቹ ብርጭቆ ጣሳ ጅሮ ጣሳ ጆጊ ወከን 30 ሳንቲም አራ ብሪ ሶዶም ኑበነ ጅራ ቢያን ቀምኑ ቢይ ኬኛ ካና ዘሪን ቀምኑ ዘሪን ቴኛ አስመኬች ሃም ቢያ ቀምኑ ኛቴ ቢየት ኦፊቲቲ ጋለ ጠፍተናል። ሀገራችን ይኸው ነው። ሌላ ሀገር የለንም። ዘራችንም እዚሁ ውስጥ ነው። ሀገር ያለው በልቶን ሄዷል። እኛ የት እንግባ? አውሬ እየበላን ነው። ልጆቻችን እንደ ወፍ ተበታትነውብናል። ተወልደን ባደግንበት በአያት በቅድመ አያቶቻችን ሀገር ላይ ትውልዳችን በየአቅጣጫው ተበታትኗል። ግማሹ በዱከም በሰበታ በሰንዳፋ ሌላው ያለበትን አናውቅም። በርግጥ መሆን የነበረበት እዛ ያለውን ህዝብ እንዴት ከተማው አኮሞዴት ማድረግ አለበት፣ እንዴት መያዝ ነበረበት። ካልቸራሊ እነዚህ ሰዎች ማንነት እንዳይጠፋ እንዴት ነው ከተማው ፕሮቴክት አድርጎ መስፋት አለበት የሚለው ያንን ቦታ እንደ ባዶ ቦታ ሳይሆን ሰው እንዳለበት ማንነት ያለው ሰው እንዳለበት ቦታ አስቦ እንደ ፕሌስ እንደ ስፔስ ሳይሆን እንደ ፕሌስ አስቦ ያንን ፕላን ያለ ማድረግ ችግር ነው ማለት ነው። ስለዚህ በዚህ ምክንያት እዛ ከተማው ሲደርስበት ህዝቡ ወይ ማንነቱ እንዳይጠፋ መሸሽ አለበት ወይ ደግሞ በማንነቱ ጠፍቶ እዛ ቦታ ላይ ተውጦ በተለያየ የኢኮኖሚም የማህበራዊ ችግርም ተጋልጦ ነው ተውጦ የሚቀረው ማለት ነው። የከተማዋ መስፋፋትም የአካባቢው አርሶ አደርን በተገቢው መንገድ በመደገፍ ከግብርና ምርቱ የከተማው ማህበረሰብና የምርቱ ባለቤት የሆነው አርሶ አደር ተጠቃሚ እንዲሆን ከማድረግ ይልቅ ኑሮውን ያመሰቃቀለና ለላቀ የድህነት ኑሮ ያጋለጠ ሆኖ ይታያል። በዙሪያዋ ያለው ምቹ ተፈጥሮ ለለገሳት መልካም ነገር ምላሽም ሽታና ቆሻሻዎቿን ለግሳለች። namni keenyas biyyaa badee kun ume kunis immoo hiyyummaadhani wanna teechumaa malee wanna achi qabnu ሰውም ከሀገር ወጣ፣ ሌላው አለቀ። ግማሹ በድህነት እየተሰቃየ ነው። እዛ ለመቀመጥ እንጂ ምንም ነገር የለንም። እዚህ ዙሪያውን የከተማው ቆሻሻ ነው መጥቶ የሚደፋብን። ምክንያትና ዓላማው ግልጽ ባልሆነ ምክንያትም በከተማው ዙሪያ የተለያዩ አቅጣጫዎች የተከናወኑት ግንባታዎች ሰፊ ምርት መስጠት የሚችል መሬትን የያዘ ከከተማው ዳርቻ ቦታ ላይ ረጅም ርቀት ላይ ግንባታዎቹ መከናወናቸው አርሶ አደሩ ከኖረበት ህይወቱ ላይ ተፈናቅሎ ያለ እርዳታና ድጋፍ በማያውቀው ኑሮ ላይ እንዲሰማራ መደረጉ አሁን በወቅቱ የነበረውን አስተዳደራዊ ስርዓት አካሄድ ጥያቄ ውስጥ የሚከት ጉዳይ ሆኖ ይስተዋላል። ሊፕፍሮግ ዴቨሎፕመንት የምንለው ይሄ አንድ መሃል ላይ መሬት ሰፊ መሬት ተቶ ዘሎ የመሬት በተለይ የመኖሪያ ቦታ የመፍጠር አዝማሚያ አለ። ስለዚህ ይሄኛው አዝማሚያ ነው አሁን አዲስ አበባ ላይ ያየነ ያለነው። እየዘለሉ እየሄዱ ነው ከተማን ሌላ ከተማ የሚገነቡት። አሁን በተለይ ከጋራ መኖሪያ ግንባታ ጋር በተያያዘ ዘሎ ነው ያንን ግንባታ እየፈጸሙ ያሉት። ወደ ጀሞም ብትወስድ በዚህ በኩልም ብትወስድ ያ ነው የተደረገው። ስለዚህ ይሄ ሶስተኛው ነው ሊፕፍሮግ ዴቨሎፕመንት የሚባለው አካሄድ ነው እየተከተሉ ያሉት። ይሄ በሁለት ምክንያቶች ሊሆን ይችላል። አንደኛው
ዘሎ በማለፍ መሃል ላይ የሚቀረውን ቦታ ፍላጎት ማምጣት የንግድ እንቅስቃሴ ለመፍጠር በዛች ሴንተር ላይ እንደገና ደግሞ መሬት ዋጋ እንዲጨምር አድርገው መንግስት ያንን መሬት በሊዝ በከፍተኛ ዋጋ ሽጠው ገቢ የማግኘትና ያንን ደግሞ የሚሸጡትን መሬት ደግሞ ሴሌክቲቭሊ ለሚፈልጉትን ሰው የመጥቀም የማልማት አዝማሚያ ነው ያለውና ዳር ላይ ያለው ገበሬ ግን እየተገፋ ነው ያላግባ ማለት ነው። አሁንም የምናየው በዚህ በገላን በቱሊ ዱምቱ በዚህ በአቃቂ በዚህ በአለም ገና በሰበታ በቡራዩ እየጮሁ ናቸው። ምክንያቱም 500 እኔ ትዝ ይለኛል አክስቴን 10,000 ብር ከፍለዋት ከግቢው አፈናቅለዋታል። አበባ እንትን ብሎ አሜ ቪክቲም 10,000 ብር መጣችና እናቴ ጋር የሆነ ጎጆ ቀለሰች። ምን ትብላ? እኛ ነበርን ከደሞዛችን ከእናታችን ጋር ምን ረዳት። እኔም ተጎጂ ነኝ ማለት ነው በአንድ አቅጣጫ አግታል። እዛ ስትኖር ግን ጓሮውስ ጎመና አለ፣ ጌሾ አለ፣ ኮባ አለ፣ ዶሮች ታረባለች። ሁሉ ነገር ሀብት ነው በሷ ዙሪያ ማለት ነው። እቺን ሰው በስተርጅና ከደጇ አፈናቀሏት። መጨረሻ አካባቢ ተሰቃይታ ሞተች። መታከሚያ እንኳን እኛ ከአቅማችን በላይ ስለሆነ ማለት ነው። እና ተሰቃይታ መሰቃይቱ ገንዘብና ምትበላ ማጣት ሳይሆን ከደጇ በመፈናቀሉ ከፍተኛ ሳይኮሎጂካል በርደን ነው ለሷ ማለት ነው። ይሄ ሁሉ ምንድነው የሚያሳየው? ለኗሪው ከተማው ሲስፋፋ ለሚፈናቀለው ክፍል ጥንቃቄ ያለ ማድረግ ነው። ስለዚህ ጥንቃቄ የሚደረገው ደግሞ በደንብ አድርጎ ታስቦበት መሰራት አለበት። ሀብት ቢቀበል ምን ያህል የተማረ ነው ወይ ሊጠቀም ይችላል ወይ የገበያ ሁኔታ ያውቃል ወይ? አንድ ሁለተኛ ከደጁ ኢንዱስትሪ እዛ ላይ ቆም ከሆነ ያ ኢንዱስትሪ ውስጥ እሱ መሬትን እንደ ካፒታል ይዞ መቅረብ አለበት። መሬቱ ሰውየው 20,000 አምጥቶ ከሆነ 20 ሚሊዮን አምጥቶ ከሆነ እዚህኛው ደግሞ ወደ 5 ሚሊዮን የሚያዋጣ ከሆነ መሬቱ ጆይንትሊ አብሮ 25 ሚሊዮን እንቅስቃሴ ያደርጋሉ ማለት ነው። ከራኮ የፎቼቱ ሉዲምቱ ማልማል ጅሩ ኩኒ ካሮር ፈተሚ ዋን ወጅተም ስትፈካተው ዶንቴንም ዋን መከሮር ፈተው ወጅተም በኮየ ፈጬ ቱሉ ዲምቱ ያለው ሁሉ ታቅዶበት የተሰራ ጉዳይ ነው። በማል ሰፊ መሬት ተትቶ ያን ያህል ታልፎ አንድ መንደር ሲገነባ በአንድ በኩል እዚህ እኔ ያለውበት ቦታ ላይ ተቀምጦ የነበረው ሰው ምን ሲሰራ ነበር ያስብላል። በሌላ በኩል ደግሞ ይህ ሰው ስራው ብዙ ሊሆን ስለሚችል ላያይ ይችላል እንበል። ይህም ፕላን አዘጋጅቶ እዛ ጋር እንዲተገበር ያደረገው ሰውና የፊንፊኔ ከተማ አስተዳደር እንዲሁም የፌደራል መንግስቱም ቢሆን ከታሪክ ተጠያቂነት ያመልጣሉ ብዬ አላምንም። ምክንያቱም ከተማ አስተዳደሩ ቁራጭ መሬት ሲሰጥ ፌደራል መንግስቱ አውቆት ነው የሚሰራው። እሱ ያን ያህል ኪሎ ሜትር አልፎ እዛ ሲደርስ ከተማ አስተዳደሩ ብቻውን ይህን አደረገ ብሎ ለመቀበል ይከብዳል። በስምምነት በእቅድ የተሰራ ነው የሚመስለው። ይህ የቱሉ ዲምቱ ቄሌንጦ ኮየፈጬ ብቻ አይደለም፣ ፊንፊኔ በሁሉም አቅጣጫ ነው የምትሰፋው። ይህ የሚያስገርመው መሃል ላይ ሰፊ መሬት ትቶ ያን ያህል ርቀት ሄዶ መገንባቱ ነው። ይህ ከከተማዋ ረጅም ርቀት ላይ በኮየፈጬ አካባቢ ውጭ የቆሰለው የመሬት አካባቢው አርሶ አደሮች በቀደመው ጊዜ አብሮነት ሰላምና ደስታ የሰፈነበትንና በአካባቢው በተገነቡ ህንጻዎች ምክንያት የተነጠቁትን አኗኗራቸውን የሚያሳይ ነው። ዱርን መነሲ እንቆታናዚ ማቆትዝ እንጅሩ ዱራ ፍራታሜ ድሮ ከብቶች ነበሩን እናልብና እናርስ ነበር። አሁን ማሳችን ተወስዶብናል። በፊት ብዙ ነገሮችን እንሰራ ነበር። አሁን ሁሉንም አጥተናል። የነበሩን ከብቶችም የምናሰማራበት ቦታ ስለሌለን ሽጠን ጨርሰናል። ያኔ ፍየል በግና ዶሮዎችንም እናረባ ነበር። አሁን ሁሉንም ነገር አጥተን በችግር ውስጥ ነን።
qotanneet indalabii galfan girdinuu amma waggaa tokko nyaan har'a isaa dhabnee xaasadhaan gabaa keessa inni shammanni daa'imateenya qalla ድሮ አርሰን እንደልብ ነበር የምናስገባው ዛሬ ሁሉንም ነገር አጥተን ከገበያ በጣሳ እየገዛን ነው ልጆቻችንን የምንቀልበው ዛሬ ያ ሁሉ ቀርቶ ገበያ ዞረን ዛሬ ስንት ገባ ነገ ስንት ይገባ ይሆን እያለን እንሸምታለን ይህ በጣም ይሰማኛል የግብርና መሬት አለ የከብት እርባታ የእርሻ መሬት አለ የእህል የከብት እርባታ መሬት አለ የደን ሴክተር አለ ለደን ብቻ የሚሆን በተለይ ዳገት ምድሮች ቦታዎች ካቻፕ እንዲኖር ውሃ የመሬት ውሃ ውስጥ እንዳይበከል እነኚህ ተራራዎች አካባቢ ደን እንዲሆኑ የደን እና የኗሪ እንደዚህ ዲማርኬት መሆን አለባቸው ከተማዎች ዲማርኬት ማለት ለይተህ ታስቀምጣለህ ለመኖሪያ ለደን ለከብት እርባታ ለዶሮ እርባታ ለኢንዱስትሪ ለመኖሪያ እያልክ ከፋፍለ ነው አንድን ከተማ እንትን የምትለው እንጂ በዘፈቀደ የእርሻ ቦታውን ሁሉ ውሃ ከመሬት ውስጥ የሚጠጣበት ሁሉ ኢንዱስትሪ እየተከልክ ውሃውን መርዛማ ብታደርግ አይሆንም በዚህ ምክንያት ትላንት የግብርናና የእንስሳት ውጤቶቻቸውን ለገበያ የሚያቀርቡባትን የገበያ ቀናቶችን ጠብቀው የሚያደምቋትንና ከሥራ ጊዜያቸው ውጪ የሚሰባሰቡባትን ከተማ ዛሬ እንደ ትላንቱ የሚያመርቱበትን ማሳቸውን አጥተው የእንስሳቶቻቸው ቁጥር ተመናምኖና አልቆ ተወልደው አድገውና ወልደው የኖሩበትን ቀይና መልክዓ ምድር ለቀው ላለመሄድ በስፍራው ያላቸውን የመነመነ እድል እየተጠቀሙ በሰለለ ተስፋ ብቻ አሻግረው ይመለከቷታል ይህን ማድረግ የቻሉትም ከቀየው ሙሉ ሰው እድልና ተስፋቸው በዚያ እንዲቆዩ ያስቻሏቸው ጥቂት አርሶ አደሮች ብቻ ናቸው ከዚህ የበዛው ግን ጎጆውን ዘግቶ የተዘረጋለትን ዕጣ ፋንታውን ተከትሎ ከቀየው ርቋል ያልኖረው ኑሮ ሊጋፈጥ ተጉዟል አሁን በስፍራው በቀሩት አርሶ አደሮችና በከፍተኛ የሀገር ሀብት በተገነቡት በእነዚህ ህንጻዎች መካከል ህይወት አልባ የሆነ ግንኙነት ብቻ ነው የሚስተዋለው ይህ ለአርሶ አደሩ የመኖር ባህል ታሪክ ወግ ስርዓትና ማንነትን ነጥቆ የሰውኛ አብሮነትን አፍርሶ ከማባረር ያለፈ ትርጉም የሌለው ልማት ከመሆን አልዘለለም ይህን የአርሶ አደሩን የመኖር እውነት ለማዳመጥ ጆሮ ላለውና ዜጋውን ያቀፈ ሀገራዊ ልማትን ለመተግበር የሀገርና የህዝብ ፍቅር ላለው እውነተኛ መሪ የህዝብን መኖር ወደ ተሻለ ደረጃ የሚያሻግርና በዜጋው የዕለት ተዕለት ኑሮ ውስጥ አንድ መልካም ነገርና የተሻለ ተስፋን የሚሰጥ ተግባር እስካልተተገበረ ድረስ ምንም ያህል ሀብት ቢፈስበት ያሻውን ያህል ውበት ቢጎናጸፍም የሥራው ውጤት የሀገራዊ እሴት ውድመት የማንነት ጥፋት ምልክት ከመሆን ያለፈ እድል እንደማይኖረው የሚያስተምር ሀቅ ነው በዚህ ሁነትም ትላንት አምርተው ለገበያ ያቀርቡ የነበሩ እጆች ዛሬ ለሸመታ እንኳን አቅማጥሯቸው ያለፈውን መልካም ቀናቸውን በቁጭት ያነሳሉ ቢሆንም ምንም እንኳን ትናንት ቢያልፍም ዛሬም ቢከብድም እንደ አባቶቻቸው ለልጆቻቸው መልካም ነገርን አውርሰው ማለፍ አለመቻላቸው አንዱ የአርሶ አደሮቹ ጸጸት ነው ሀራኑ ዲሜ አንስዴም ግዘን ኬኛ ለወኖ ጀዱ ዳእምት ኬኛ አከኑ ጅራተን በርባን እኛ ዛሬ እድሜያችን ሄዷል ልጆቻችን እንዲኖሩልን እንፈልጋለን መብታችን ይከበርልን እኔ የራሴ ምንም አይደለም በሀገሬ ነው ያለሁት ከሀገሩ የተሰደደ ልጆቹ የተበተኑበት አለ ለሱ ነው የማለቅሰው ነገ የኔም ልጆች እንዲሁ መሆናቸው አይቀርም ኢጆሌ አፍራን ቀባ ዱበርቲ ለማ ዲሪ ለም ኢሳን ብቻ ነው ቦታ ኢሳን ብቻ ቦታ ወዱና አርገተኒ በርበረበና ነው እናምብራውን ደጎማ መንግስትና ጎድስ ኢሳኒፍ ማለት አኔ ወዱንዴው ነንቆጮ ሁለት ወንድና ሁለት ሴቶች በአጠቃላይ 4 ልጆች አሉኝ እነሱ ብቻ የሚያርፉበትን ቦታ ያገኙልኝ እንጂ ለራሴ አልጨነቅም ለነሱ እንጂ መንግስትም የሚያደርግልኝ ድጎማ አይታየኝም እኔ በሞትም አይቆጨኝም የልጆቼ ነገር ብቻ ነው የሚያሳስበኝ ኢጆሌቴኛ ነው ለማሞቲ አማ ኢጆሌቴኛ ፋብሪካ ተቆዳቤ ወካን አደራጀኤ ወነቴቴ ሆጀቴ የኛ ምንም አይደለም ለልጆቻችን መንግስት የሆነ ፋብሪካ አቋቁሞ ወይም አደራጅቶልን ልጆቻችን ሌብነትና ሌሎች ሱሶችን እንዳይለምዱብን ቢያደርግ መልካም ነው እኔ 42 ዓመት ኖር ያለው ከዚህ በኋላ በሞትም ምንም አይደለም ነገር ግን አባቶቻችንና አያቶቻችን ለኛ አውርሰው እንዳለፉት ሁሉ እኛም ዛሬ ለመንግስት ባደራ ልጆቻችንን ነው የምናወርሰው ይህን መሰል የበዙ ታሪኮች ባለቤት በሆነችው በፊንፊኔ
ዛሬ ስርዓትና ፍትሃዊነትን ለማስፈን ለሚደረገው እንቅስቃሴ ክብደት የፈተናዎቹን ብዛት ለማወቅ የችግሮቹን ስፋትና ጥልቀት መረዳቱ በቂ ነው። ለዚህም በስራዎቹ ውስጥ ትችት፣ ወቀሳና ነቀፋን ከማስቀደም ይልቅ የከተማዋን አሳዛኙን የታሪክ ምዕራፍ ለመዝጋት ብሎም ሁሉም በእኩልነት ያለ ስጋት የሚኖርባትን እውነተኛዋን መዲና ለመገንባት የድርሻን መወጣቱ የዜግነት ዕዳ ነው። ይሄ ከባድ ፈተና ነው። ቆይቶም ይነሳል። ዛሬ ተሸንፎ ዝም ካለ አንድ ማህበረሰብ ዝም የሚል እንዳይመስል ውስጡን እየተብላላ መጥቶ አንድ ቀን ሌላ ዲስትራክሽን ያመጣል ወይም ደግሞ ሌላ መፈንዳት ያመጣል ማለት ነው። ስለዚህ ሁሉ ጊዜ ሲሰራ ታስቦበት በፕላን ነው፣ ህዝባዊ ውይይት ተደርጎበት ነው ማለት ነው። ያ አካባቢ ይጠቅመናል፣ ባህላችንን አይጎዳም የሚል ኢንዱስትሪና መስፋፋቶች ናቸው በዛ ተጠንቶ የሚደረጉት። እጀኑን ሞቱማ ፍንፍኔ ቡልቺንሳ መጋላ ፍንፍኔ ፋይዳ ቆቴ ቡላ ፍጆሌ ቆቴ ቡላ እንዲግሩታን ማልወድ ወረቃኔ ኙማን ከነሙፍ ከንጀሩ በር ቆቴ ቡላ ፍጆሌ ቆቴ ቡላ ለፈሳረት መጋላ ኦፊሳቲ በለተች ገይ ጆሌ ቆቴ ቡላቲ ጫራ ኢማጣን አርገቲን ከንጀደው ሰበብ ንሳማ ለፈሳረት ቀበኛ ከኑረን ዋንጀሩ ሴርሱ የፊንፊኔ ከተማ አስተዳደር የአርሶ አደሩን ተጠቃሚነት የማይጠብቅ ከሆነ እዚህ ምን ይሰራል? የአርሶ አደሩ ልጆች እኮ በመሬታቸው ላይ የቀበሌ መታወቂያ እንኳን ማግኘት አይችሉም። በአነስተኛና ጥቃቅን ማህበራትም የመደራጀት እድል የላቸውም። ምክንያቱም ደግሞ በመሬቱ ላይ ሀብት ማፍራት እንደማይችል የሚደነግግ ህግ በመኖሩ ነው። ይህን ህግ እኮ ፓርላማ ወይም የከተማ አስተዳደሩ ካቢኔ አይደለም ያወጣው፣ የከተማው የመሬት ቢሮ ባወጣው መመሪያ ነው ሲሰራ የነበረው። ስለዚህ ይህን መመሪያ በአዋጅ ቀይረነዋል። ስለዚህ ሰው በመሬቱ ሀብት እንዲያፈራ፣ ቤተሰቡን እንዲጠቅም፣ መሀል ከተማ እንዳለው ሰው ሁሉ ኢንቨስትመንት ሲመጣ ተቀናጅቶ መስራት የሚያስችል አሰራርን የዘረጋ ነው። ይህ አንድ ነገር ነው። ከኑሯቸው ስለተፈናቀሉ፣ ቤት ስላጡ፣ ውሃ መብራት ስለሌላቸው ይህን ማስገባቱም በቂ አይደለም። አርሶ አደሩ በዚህች ሀገር ውስጥ ተከብሮ ሊኖር ይገባው ነበር። አርሶ አደሩ ለዚህች ከተማ ዋስትና ነው እኮ። አርሶ አደሩ ከመሬቴ ላይ ቆፍረ ውሃ ታስገባም ያለን ቀን እኮ የፊንፊኔ የውሃ ጉዳይ ጥያቄ ውስጥ ነው የሚገባው። ያለን ምርጫ እዚሁ መቆፈር ነው። ሌላው የከተማው ቆሻሻም የሚደፋው እዛ ነው። አርሶ አደሩ መሬቴ ላይ ቆሻሻህን አትደፋም ቢልስ? እዚህ ከተማ ውስጥ ሰው አርሶ አደሩን ሊነቅፍ አይገባም። መስተካከል የሚገባውን ነገር ሁሉ አስተካክለን በህግና በፍትሃዊነት አግባብ ልንጓዝ ነው የሚገባን። ቆቴ ቡላ ኢቲን ቄቁን ጅሩ መጋላ ፍንፍኔ ሞራሊ ትጅር ነምኒ ሞራሊ ሰነቀምነሞ ዋይ ቆቴ ቡላ አከበርባደት ቢየ ብራታዬ ቢያምባታዬ በረሱ እንደንደ ሞራሊ በርባይሰው ከናፊ ሞራሊ ሰናኒ ሞራሊ ወጋ አፉር ካይ መሰናን ሴሪዮ ሰራው ረጅራት ሴረጅራ ጉርማንሲ ወርባስ ጉርማንሲ ሰራ በእኛ ከፈለው ነው ረጅራት እረዴብን ይከፈለን ከሰረሰ ይሩት በእኛን ካናን ድረንም ለትላፍ ዘራከይ ሱሙኒ ሽሊንጊ ብሪ ማልማለኝ አሁን የመፈናቀልና ችግርን የመጋፈጥ ከፈት ቀማሽ የሆኑት አርሶ አደሮችና የከተማው ኗሪ ብቻ ሳይሆን የታድሶ ውጤት የሆኑት አመራሮችም ዛሬ የትናንትናውን የከተማውን ህመም ለማከም ከባድ ስራና ፈተናዎችን የተጋፈጡ ናቸው። ከዚህ በመማርም በቀጣይ በሀገሪቱ በሚከናወኑት ስራዎች ሁሉ ለዜጋው ህይወት፣ ኑሮ፣ ባህል፣ ታሪክና ማንነት ቅድሚያ ሰጥቶ በጥናትና በትክክለኛ ሀገራዊ እቅድ ላይ መመስረቱ ከተመሳሳይ ጥፋቶች የሚመልስ አካሄድ ይሆናል። Way